ሰላም እንዴት አላችሁ? ማይክ ነኝ ከሱፐር ሴኩሪቲ ሶሉሽን። ዛሬ ይዤላችሁ የመጣሁት የደህንነት ካሜራ ከመግጠማችን በፊት ምን ነገሮች መመልከት እንዳለብን ወይም ደግሞ ቼክ ማድረግ እንዳለብን ነው። ከቪዲዮ ጋር አብራችሁን ቆዩ። መልካም ጊዜ። አሁን ላይ የደህንነት ካሜራ መግጠም በጣም የተለመደ ሆኗል። ለምሳሌ ሰዎች ለፋብሪካቸው፣ ለቤታቸው እንደዚሁም ለመጋዘን ብዙ ጊዜ ካሜራ መግጠም ጀምረዋል። ነገር ግን ካሜራ ከመግጠማቸው በፊት ወይም ደግሞ እኛም እንደ አንድ ግለሰብ ከመግጠማችን በፊት ምን ነገሮች ማየት አለብን ወይም ደግሞ ቼክ ማድረግ አለብን የሚለውን ዛሬ እንከታተላለን። ስለዚህ ከሁሉም አስቀድመን ቼክ ማድረግ ያለብን ነገር የመጀመሪያው ሜጋፒክሰል ነው። ሜጋፒክሰል ስንል የምስል ጥራት ማለታችን። አሁን ላይ ገበያ ላይ ያሉት ካሜራዎች ብዙ ጊዜ የምስል ጥራታቸው ከ2 እስከ 8 ነው። የ2፣ 4፣ 6፣ 8 ሜጋፒክሰል ገበያ ላይ አዘውትረን የምንመለከት ነው። 2 ሜጋፒክሰል ስንል የራሱ የሆነ ጥቅም አለው፣ የምንገጥምበት ቦታ አለ። እንደዚሁም ሌሎቹም 8 ሜጋፒክሰል ስንል የምንገጥምባቸው ቦታዎች አሉ። ስለዚህ 2 ሜጋፒክሰል ለምሳሌ የት ቦታ ነው የምንገጥመው ብለን ብንጠይቅ፣ እንደዚሁም የምስል ጥራቱ ምን ያህል ነው ብለን ብንጠይቅ 2 ሜጋፒክሰል መምረጥ ያለብን በተለይ ብዙ ጊዜ ጠበብ ያሉ ቦታዎች ላይ ካሜራ መግጠም የምንፈልግ ከሆነ፣ እንደዚሁም የሰው ገጽታ መመልከት ብዙም አስፈላጊ ሆኖ ካላገኘ ነው 2 ሜጋፒክሰል ካሜራዎችን ብንገጥም ይመከራል። 4 ሜጋፒክሰልን ደግሞ ስንመለከት መጠቀም ያለብን ከሞላ ጎደል መካከለኛ የምስል ጥራት ማግኘት የምንፈልግ ከሆነ፣ እንደዚሁም ያለን የቤት ስፋት ወይም ደግሞ ቦታ ካሜራው እንዲቀርጽበት የምንፈልገው ቦታ በጣም ትልቅ በጣም ትንሽ ያልሆነ ከሆነ ምናልባት 4 ሜጋፒክሰልን መርጠን አቨሬጅ የሆነ የምስል ኳሊቲ አግኝተን ሬከርድ ልናደርግ እንችላለን ቪዲዮአችንን። 8 ሜጋፒክሰልን ስንመለከት 8 ሜጋፒክሰል ሰጀስት የሚደረገው በጣም ሰፋፊ የሆኑ ቦታዎች፣ ለምሳሌ ሰፋፊ መጋዘኖች እንደዚሁም ማምረቻ ቦታዎች ላይ ሲሆን 8 ሜጋፒክሰል በጣም ሰጀስት ይደረጋል። 8 ሜጋፒክሰል በጣም የተሻለ የምስል ጥራት አለው። ይህ 8 ሜጋፒክሰል ኦልትራ ኤችዲ ወይም ደግሞ በጣም ከፍተኛ የሆነ የምስል ጥራት ያለው ሲሆን፣ ነገር ግን ጎን ለጎን ምንድነው ብዙ ስቶሬጅ ስፔስ እንደሚወስድ ልናቅ ይገባል። ስለዚህ ሃርድ ዲስክ በጣም ከፍተኛ የሆነ ሳይዝ ያለው ሃርድ ዲስክ እንድንጠቀም ልንገደድ የምንችልበት ሁኔታው አለ። ስለዚህ በመጀመሪያ ሁኔታ ሜጋፒክሰል ምን አይነት ሜጋፒክሰል ነው ለኛ የሚሆነው የሚለውን ቼክ ማድረግ አለብን። በሁለተኛ ደረጃ ቼክ ማድረግ ያለብን ናይት ቪዥን ነው። ናይት ቪዥን ስንል የማታ ምልከታ ወይም ደግሞ ካሜራው በጨለማ በጥራት መቅረጽ ይችላል ወይስ አይችልም የሚለውን የሚነግረን ነገር ነው። ሁለት አይነት በዋነኝነት የናይት ቪዥን ቀረጻ አለ። የመጀመሪያው ኢንፍራሬድ ነው ወይም ደግሞ በብላክ ኤንድ ዋይት ካሜራችን ናይት ቪዥንን ወይም ደግሞ ጨለማን ሊቀርጽልን ይችላል። ሌላኛው በከለር ሊቀርጽልን ይችላል። አሁን ላይ ደግሞ ኮመን የሆነው ሁለቱን ኮምባይን በማድረግ ካሜራው እያፈራረቀ በብላክ ኤንድ ዋይት እንደዚሁም በከለር እንዲቀርጽልን ሆኖ የተሰሩ ካሜራዎች አሉ። ስለዚህ ኢንፍራሬድ ስንል ብዙ ጊዜ ብዙ እንቅስቃሴ በማይኖርበት ሁኔታ፣ በተለይ አሁን አዳዲሶቹ እንቅስቃሴ በማይኖርበት ሁኔታ ወይም ደግሞ ሰዎችን ዲቴክት በማያደርግበት ሁኔታ ካሜራው ሲቀርጽ በብላክ ኤንድ ዋይት አርጎ የመቅረጽ ሁኔታ አለ። የበፊቶቹ አይነት ካሜራዎች ደግሞ ከሆነ ምናልባት በኢንፍራሬድ ታይፕ ብቻ ወይም በብላክ ኤንድ ዋይት ብቻ የማታ ቀረጻን ያከናውናሉ። አሁን ላይ ያሉ ካሜራዎች ግን ምንድነው ሰው የማይንቀሳቀስ ከሆነ ወደ ኢንፍራሬድ፣ እንደዚሁም የሰው እንቅስቃሴ ወይም ደግሞ አላስፈላጊ እንቅስቃሴ ዲቴክት በሚያደርጉበት ጊዜ ወይም በሚመለከቱበት ጊዜ ወደ ከለር በመቀየር ምንድነው የምስል ጥራትን እየቀያየሩ ይቀርጻሉ። ይሄን የሚያደርጉበት ምክንያት ምንድነው? ኢንፍራሬድ ወይም ደግሞ በብላክ ኤንድ ዋይት ሲቀረጽ የምስል ጥራቱ ምንድነው የምስል ጥራቱ ቀነስ ይላል። ስለዚህ የሚይዝብንም ስፔስ እንደዚሁ አነስ ይላል። ነገር ግን በተቃራኒው በከለር ስንመለከት
በጣም በጥራት ነው የሚቀርጸው። ስለዚህ የሚወስደው ስፔስ በጣም ከፍተኛ ነው። ስለዚህ እንቅስቃሴ በሌለበት ጊዜ ዝም ብሎ በከለር ቢቀርጽ ስቶሬጅ ስፔስ ማጣበብ ነው እንጂ ምንም ሌላ ጥቅም ስለማይኖረው ካሜራው አዳዲስ ካሜራዎች በተለይ እያፈራረቁ ቀረጻ ለማድረግ ይሞክራሉ። ስለዚህ እናንተ ቼክ ማድረግ ያለባችሁ ካሜራችን እንዴት ነው የሚቀርጸው፣ ኢንፍራሬድ ብቻ ነው ኦር ደግሞ በከለር ነው የሚቀርጸው ወይስ ሁለቱንም ኮምባይን አድርጎ የሚቀርጽ ነው የሚያስፈልገን፣ መግዛት ያለብንስ ብለን መጠየቅ ያስፈልገናል ማለት ነው ራሳችንን። በሶስተኛ ደረጃ ቼክ ማድረግ ያለብን ኦዲዮ ሰፖርት ነው። ኦዲዮ ሰፖርት ስንል ካሜራ የገዛ ነው የደህንነት ካሜራ ወይም ልንገዛ ያሰብነው የደህንነት ካሜራ ድምጽ ይቀበላሉ ወይ፣ ድምጽስ ያሰማሉ ወይ የሚለውን ቼክ ማድረግ አለብን። የድሮ ካሜራዎች ምናልባት ብዙ ጊዜ ቀረጻ ላይ ብቻ ያተኮሩ ነበር። አሁን ላይ ግን ሞር ዘመናዊ ሆነው የመጡ ካሜራዎች ምንድነው ቱ-ዌይ ኦዲዮ የሚባል ነገር አላቸው። ቱ-ዌይ ኦዲዮ ስንል ምንድነው አንድም ድምጽን ምንድነው እኛ በስልካችን ወይም ደግሞ ካለንበት ቦታ ሆነን በስልካችን ምንድነው ካሜራው የቀረጸውን ምስል እንደዚሁም ስፔሲፊክሊ ምንድነው ድምጽ እንድንሰማ ያስችለናል። ኤንድ ደግሞ እኛ ካለንበት ሆነን በስልካችን ድምጽ ስናሰማ ድምጹን በካሜራው እንዲሰማ ማድረግ እንችላለን ማለት ነው። ሶ እንደ ስፒከርም ይጠቅመናል ካለንበት ለሰዎች ለምሳሌ ማስጠንቀቂያ ለመንገር ከፈለግን እንደዚሁም ደግሞ መልእክት ማስተላለፍ ከፈለግን ካለንበት ሆነን እንድንናገር የሚያስችሉን የካሜራ አይነቶች አሉ። ስለዚህ እኛ መምረጥ አለብን። እኔ እነዚህን ፊቸሮች እፈልጋለሁ ወይስ አልፈልግም የሚለውን ራሳችን ምን ማድረግ አለብን? መጠየቅ አለብን። ዋን ዌይ ኦዲዮ ብቻ ያላቸው አሉ፣ ቱ ዌይ ኦዲዮ ያላቸው አሉ። ስለዚህ ለእኔ የቱኛውን ነው የምፈልገው ብለን ልንጠይቅ ይገባል ማለት ነው። በአራተኛነት ደረጃ ቼክ ልናደርገው የሚገባው የካሜራውን የሌንስ ዳያሜትር ነው። የደህንነት ካሜራ ዳያሜትር በሚሊሜትር ነው የሚለካው። 2.8 ሚሊሜትር፣ 4፣ 6፣ 8 እያለ የሚቀጥል ነው ሚሊሜትሩ ማለት ነው። ይህም ደግሞ የራሱ የሆነ ኢንተርፕሬቴሽን አለው። ለምሳሌ 2.8 ሚሊሜትር የሚለን ከሆነ ካሜራችን ላይ ለምሳሌ እዚህ ጋር ከጎኔ አንድ ካሜራ አለ። ቦክሱ ላይ እዚህ ጋር 2.8 ኤምኤም ትላለች። እቺ የዳያሜትሩን ያሳየናል፣ የሌንስ ዳያሜትሩን። ሆሪዞንታሊ ወይም ደግሞ ወደ ጎን 115 ዲግሪ የሚያሳየን ነው ማለት ነው። 2.8 ለምሳሌ የምናደርገው ብዙ አንግል ካቨር እንዲያደርግልን የምንፈልግ ከሆነ ይሄንን ልንጠቀም እንችላለን። 2.8 ሚሊሜትር ለምሳሌ 115 ዲግሪ አንግል የሚቀርጽልን ሲሆን 4 ደግሞ ሆሪዞንታሊ 94 ዲግሪ የሚቀርጽልን ነው። ስለዚህ ካሜራ ስንገጥም የተለያየ ኤሪያ ካቨር ስለሚያደርግ ምስሉ ላይ እንደምትመለከቱት 2.8 ነው ለኔ የተሻለ፣ 4 ነው፣ 6 ነው፣ 8 ነው የሚለውን ዲሳይድ ማድረግ ይጠበቅባቸዋል ማለት ነው። ሌላኛው ምናልባት ቼክ ማድረግ ያለብን የዋይፋይ ካሜራዎችን የምንገጥም ከሆነ ዋይፋይ በአግባቡ ይደርሰዋል ወይ ካሜራችን የሚለውን በደንብ አድርገን ቼክ ማድረግ አለብን። ሲግናሉ ዊክ ነው ወይስ ደግሞ አይደለም ዋይፋያችን የሚለውን ቼክ ማድረግ አለብን። ቢካዝ አንዳንድ ካሜራዎች ስፔሲፊክሊ የሚቀበሉትም እንደዚሁ የዋይፋይ ሲግናል ምንድነው በጣም ጠንካራ ሊሆን ይችላል። ስለዚህ ያንንም ለኔ ካሜራ የሚሆነው የዋይፋይ ሲግናልስ ምንድነው፣ እንደዚሁም ዋይፋይ ይደርሰዋል ወይ የሚለውን በደንብ አድርገን ቼክ አድርገን ልንገጥም ይገባል ካሜራችንን። በአምስተኛ ደረጃ ቼክ ማድረግ ያለብን ስቶሬጅ ነው። ስቶሬጅ ስንል ለምሳሌ ካሜራዎች የሚሰሩት አንዳንዶቹ በሜሞሪ ካርድ ብቻ ሊሆን ይችላል። ሌሎቹ ደግሞ በኤንቪአር በኔትወርክ ቪዲዮ ሪከርደር ላይ ሃርድ ዲስክ ይገጠምበታል። ሌሎች ደግሞ የበፊት ካሜራዎች አናሎግ የሆኑ ከሆነ ዲቪአር አላቸው። እነሱም ሃርድ ዲስክ ተገጥሞላቸው ነው የሚሰሩት። ስለዚህ እኛ የምን ያህል ቀናት ፕሌይባክ ነው ማየት የምንፈልገው ወይም ደግሞ ቪዲዮዎችን መልሰን ለማየት ምን ያህል ቀናት ወደ ኋላ ፕሌይባክ አድርገን ወይም ደግሞ ሪዋይንድ አድርገን ማየት እንፈልጋለን የሚለውን ራሳችንን መጠየቅ አለብን። የ10 ቀን ነው ማየት የምንፈልገው፣ የ20 ቀን ነው
በፊት መረጃችንን ማየት የምንፈልገው የሚለው ራሳችንን እንጠይቃለን። ስለዚህ በጣም ወደ ኋላ ሄደን ለምሳሌ የ30 ቀን ማየት የምንፈልግ ከሆነ የሚያስፈልገን ስፔስ በጣም ሰፋ ያለ ሊሆን ይችላል። ነገር ግን ደግሞ ማየት የምንፈልገው የጥቂት ቀናት ለምሳሌ የ10 ቀን የሚሆን ከሆነ የሚያስፈልገን ስፔስ እንደዚሁ ምን እያለ ይመጣል? እየጠበበ ይመጣል ማለት ነው። ስለዚህ የኛ ሪኳየርመንት ምንድነው የሚለውን ራሳችንን ልንጠይቅ ይገባል። ስለዚህ the more we want to see the past, more space ያስፈልገናል። ሶ ከዚህ ጋር አያይዘን ማወቅ ያለብን the more picture quality የምንፈልግ ከሆነ ቅድም እንዳልኩት ሜጋፒክስል ሞር የምንፈልግ ከሆነ ስቶሬጃችንም እየጨመረ ይመጣል። ሶ ለስ ሜጋፒክስል ደግሞ ከገጠምን ካሜራ ምናልባት ስቶሬጁ ምንድነው በጣም ከፍተኛ ስቶሬጅ ሲስተም ሪኳየር ሊያደርግብን ይችላል። ስቶሬጅ ሲስተም ስላችሁ ሃርድ ዲስካችን እንደዚሁም ሜሞሪ ካርድ ትልቅ ላይ ያስፈልገን ይችላል ማለታችን። ለህንፃ፣ ለፋብሪካ፣ ለመጋዘን፣ ለመኖሪያ ቤት እንደዚሁም ለማንኛውም ቦታ የሲሲቲቪ ካሜራ ገጠማ የምትፈልጉ ከሆነ ሱፐር ሲኩሪቲ ሶሉሽን ብላችሁ ልትደውሉልን ትችላላችሁ። የደህንነት ካሜራ ገጠማ በነፃ ነው ፕሮቫይድ የምናደርገው ወይም የምንሰጠው። በሚቀጥለው ቪዲዮ እንደዚሁ አስተማሪ የምንላቸውን ኮንቴንቶች ይዘን ለመምጣት እንሞክራለን። መልካም ጊዜ ይሁንላችሁ።